ጤና ይስጥልኝ እንዴት አላችሁ የእግር ኳስ ወዳጆች ሰላም ጎሳይ ነኝ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ ፕሮግራሙን ከወደዳችሁት ደግሞ ላይክ እና ሼርም እንድታደርጉ ይሁን እናንተ ላይክ ባረጋችሁ ቁጥር ሌሎች የእግር ኳስ ወዳጆች ጋር ይደርሳልና ያንን እንድታደርጉ በትህትና ጠይቃችኋለሁ አብራችሁኝ ስለምትቆዩ ስለ ውድ ጊዜያችሁ ሁሉ እጅግ አድርጌ አመሰግናለሁ ከኢንተርናሽናል ብሬክ በኋላ ጨዋታዎች ተመልሰናል በሳምንቱ መጨረሻ የሊግ ጨዋታዎችን ስንመለከት ቆየን አሁን ደግሞ በሳምንቱ አጋማሽ የቻምፒየንስ ሊግ ጨዋታዎች መጥተዋል በርከት ያሉ ጨዋታዎች ነው እየተደረጉ ያሉት ማክሰኞ ከተደረጉ ጨዋታዎች መካከል በ9 ጨዋታዎች በጣም በርካታ ጎሎች ተቆጥረዋል ወደ 43 የሚደርሱ ጎሎች ነው እየተቆጠሩት በእያንዳንዱ ጨዋታ ብዙ ጎሎች ተቆጥረዋል አንድ ብቻ ጨዋታ ነው እንደውም 0-0 የተጠናቀቀው ለመጀመሪያ ጊዜ በቻምፒየንስ ሊግ ተሳታፊ የሆኑት የካዛክስታን ክለብ እንግዲህ ካይራት አለ ደግሞ ፓፎስ ሌላኛው የዚህ በቻምፒየንስ ሊጉ አዲስ ተሳታፊ ቡድን ነው እና እነዚህ ሁለት ቡድኖች ካረጉት ጨዋታ ውጪ ሌሎቹ 8ቱ በጣም በርካታ ጎሎች የተቆጠሩበት ነበረ ባርሴሎና ኦሎምፒያኮስን ባስተናገደበት ጨዋታ 6-1 በሆነ ውጤት አሸንፏል አርሰናል እንደዚሁ አትሌቲን ባስተናገደበት ጨዋታ ኤምሬትስ ላይ የተደረገ ነው 4-0 በሆነ ውጤት ነው ያሸነፈው የኛም የትኩረት ማዕከል የሚሆነው ይሄ ጨዋታ ነው ስለዚህ ጨዋታ ጥቂት ለማንሳት ነው በዚህ ፕሮግራም ሌቨርኩዘን እንደዚሁ በፓሪስ ሰን ዠርመን 7-2 በሆነ ውጤት ነው የተሸነፈው በሜዳው ኮፐንሃገን እና ዶርትሙንድ የሚያደርጉት ጨዋታ በዶርትሙንድ 4-2 አሸናፊነት ተጠናቋል ኒውካስል ቤኔፊካን 3-0 በሆነ ውጤት አሸንፏል ሌላኛው የሚገርም ውጤት የተመዘገበው እንግዲህ ፒኤስቪ ናፖሊን ባስተናገደበት ጨዋታ አንቶኒዮ ኮንቴን አንገት ያስደፋው የ6-2 ሽንፈት ነው ኡኒዮን እንደዚሁ ከኢንተር ሚላን ጋር ተጫውተው ነበር በኢንተር 4-0 አሸናፊነት ተጠናቋል ቪያሪያል እና ማንቸስተር ሲቲ የሚያደርጉት ጨዋታ በሲቲ 2-0 አሸናፊነት ነው የተጠናቀቀው በእነዚህ 9 ጨዋታዎች 43 ጎሎች ተቆጥረዋል የኛ ትኩረት የሚሆነው ኤምሬትስ ላይ የተደረገው አርሰናል አትሌቲን ያሸነፈበት ጨዋታ ነው በጣም ጣፋጭ ድል ነው ያገኘው አርሰናል ደግሞ አሁንም ክሊንሺት ይጠብቋል ጎል አልተቆጠረበትም በቻምፒየንስ ሊግም ቢሆን 100ኛ ድሉ ነው ይሄኛው ስለዚህ ጨዋታ ስናነሳ በጣም ብዙ የምናነሳው ነገር ይኖራል ቪክተር የኬሬሽ በ8ኛ ጨዋታው ጎል አስቆጥሯል የጎል ድርቅ መጥቶት ነበር ማለት ይቻላል ይሄ ተጫዋች በተጠናቀቀው የውድድር ዘመን 54 ጎሎችን ላስቆጠረ አጥቂ በየትኛውም ሊግ ይሁን በዚህ መጠን ከጎሎች መራቅ በራስ መተማመኑን የሚያሳጣው እንደሆነ ይታወቃልና ያ እንዳይሆን አሁን ጎል አስቆጥሯል ከአንድም 2 ጎል ነው ያስቆጠረው እዚህ ጨዋታ ላይ ለዛውም አትሌቲ ላይ ነው ይሄንን ያደረገውና አርሰናል በኤምሬትስ የዲየጎ ሲሞኔን አትሌቲኮ ማድሪድን ባስተናገደበት ጨዋታ ከመከላከል ሳይጎድል ደግሞ በማጥቃትም በርትቶ 4 ጎሎችን አስቆጥሮ ጎል ሳይቆጠርበት ክሊንሺት ጠብቆ ባለ 4 ኮከብ ድል ነው ያስመዘገበው ጋብሪኤል ማጋሌሽ ጋብሪኤል ማርቲኔሊ እና ሁለቱን ደግሞ ቪክተር የኬሬሽ ነው ያስቆጠረው ዳግም ወደ አስቆጣሪነት ተመልሷል በአንድ ጨዋታ 2 ጎሎችን ያስቆጠረው በቻምፒየንስ ሊግ ለዛውም አትሌቲኮ ማድሪድ ላይ ነው ይሄንን ማድረግ የቻለውና እነዚህን 4 ጎሎች የተቆጠሩት ደግሞ በ14 ደቂቃዎች መሆኑ ነው በጣም አስገራሚ የሚያደርገው የመጀመሪያው አጋማሽ 0-0 ነው የተጠናቀቀው በሁለተኛው አጋማሽ ነው ጎል የተቆጠረውና የመጀመሪያው አጋማሽ ኬጂ ነበር ማለትም ይቻላል በርግጥ ኤቨሬች ኤዘ እድል አግኝቶ ነበር እና ሌሎችም ጥቂት የሚባሉ አርሰናል ያልተጠቀመባቸው ግን ሁለተኛው አጋማሽ የበለጠ ማጥቃት የነበረው የበለጠ የተሻለ ነበር ማለት ይቻላል አርሰናል በዚህ የቻምፒየንስ ሊግ ምሽት እንግዲህ የጎል አካውንቱን ለመክፈት ያው የተካነበትን የሚታወቅበትን የቆመ ኳስ ተጠቅሟል የዴክላን ራይስ አስደናቂ ቅጣት ምት ነው እንግዲህ በጋብሪኤል ጎል የሆነው እና የማይልስ ሉዊስ ስኬሊንም ድካም ከንቱ ያላደረገው ደግሞ ሌላኛው ጋብሪኤል ማርቲኔሊ ማለት ነው የሚገርም ከርል ነበር ቲፒካል የሱ ጎል ነው አይደለ የጨረሰበት መንገድ በጣም የሚደንቅ ነበረ ቪክተር የኬሬሽ እንግዲህ በ8 ጨዋታዎች የመጀመሪያ ጎል አግኝቷል ደግሞ ሌላም አክሏል በአንድ ጨዋታ 2 ጎሎችን ነው ማስቆጠር የቻለው እንግዲህ አርሰናልን ያው አትሌቲን በቀዝቃዛ ሻወር
ማሰቃየት ሳይበቃው አርሰናል እንግዲህ ይህንን ቡድን ሜዳ ላይ ደግሞ በእጅር ወራና በቆመ ኳስ መከራውን አብዝቶበታል፣ መከራውንም አጽንቶበታል ማለት ይቻላል። ያው ቅሬታ እንዳሰማ ሰምታችኋል መቼም ሙቅ ሻወር የለውም በሚል ብዙ መነጋገሪያ ሆኖ ነበር ከጨዋታው በፊት። ከጨዋታውም በኋላ ቢሆን ያው በቀዝቃዛ ሻወር የታጠበን ያስመሰለው አትሌቲ በአርሰናልም ጥንካሬ ነው ለነገሩና ሜዳ ላይም የነበረው ነገር ይሄ ነው። ኦፕታ እንግዲህ ቻምፒየንስ ሊግን ከሚያሸንፉ ቡድኖች አርሰናልን ፌቨራይት ቢያደርገው ለምን እንደሆነ አርሰናል በትክክል መልስ የሰጠ ይመስለኛል። በዚህኛው ጨዋታ ለስህተት ፍጹም ቦታ አልነበረውም ይሄ ቡድን። በተለይ ደግሞ በሁለተኛው አጋማሽ የሚደንቅ ፐርፎርመንስ ነበረ። የማያቆም የማጥቃት እግር ኳስ በሜዳ ላይ የጀግንነት ተግባርም የፈጸመበት እንደሆነ ተመልክተናል እና አርሰናል እንግዲህ በዚህ ውድድር ዘመን ከቆመ ኳስ ያስቆጠረውን ጎልም ወደ 10 ከፍ አድርጓል። የሚታወቅበት የተካነበትም እንደሆነ ይታወቃል እና በቻምፒየንስ ሊግ ያው ከ3-3 ነው ያገኘው። 3ቱንም ጨዋታዎች አሸንፏል። በጣም የሚደንቀው ደግሞ ማሸነፉ ብቻ አይደለም፣ 3ቱም ላይ አንድም ጎል አልተቆጠረበትም እና መቼም የዘንድሮ መከላከል በጣም የሚደንቅ ነው። ደግሞ አንድ ለዋንጫ የሚታጭ ቡድን ጎል ማስቆጠር ብቻ ሳይሆን መከላከሉ ላይ መበርታት ይኖርበታል እና አርሰናል በዚህ የውድድር ዘመን እያሳየንም ያለው ይሄንን ነው። እንግዲህ አርሰናል እያሸነፈ ቢሆንም ደግሞ ቪክተር ዮኬሬሽ ከጎል አስቆጣሪነት መራቁ ማያሳስብ አልነበረም። ብዙዎች እንግዲህ በጣም በብዙ ተጠብቆ ስለመጣ ወደዚህ ሊግ የነበረበት ሊግ የትኛውንም ያህል ቀላል ቢሆንና በነዛ ቁጥሮች 54 ጎሎች ላይ ቢገኝ በእንግሊዝ ፕሪሚየር ሊግ በእርግጥ ይታወቃል ተከላካዮቹ ምን ያህል ጠንካራ እንደሆኑ፣ የቡድኖቹ ዝግጅት በራሱ ፕሪሚየር ሊጉ የሚጠይቀው ፊዚካሊቲ ይታወቃል። ግን ደግሞ ቪክተር ዮኬሬሽ የጎደለው ኳስና መረብን ከማገናኘት እንጂ ሌላው የሜዳ ላይ ወርክ ሬቱ በጣም የሚደንቅ ነው። ይሄ ተጫዋች ደግሞ በዚህም ጨዋታ በጣም በተለየ መልኩ ፐርፎርም እያደረገ እንደነበር ተመልክተናልና በዚህ ጨዋታ ግን መልስ አግኝቷል። ለተጫዋቹም ጎል የማግባት ስልተምትኑና ደግሞ በራስ መተማመኑን የሚገነባበት ነውና በአንድ ጨዋታ 2 ጎሎችን ማስቆጠር ምን ማለት እንደሆነ ያው ለቪክተር ዮኬሬሽ በጣም ግልጽ ይመስላልና በመጀመሪያው አጋማሽ ኮምፒቲቲቭ ይመስል ነበረ ጨዋታው። በሁለተኛው አጋማሽ ግን ያው በአርሰናል ጫና ስር የወደቀው አትሌቲ መነሳት አቅቶታል። 4 ጎሎች ተቆጥሮበታል እና አትሌቲ የመጀመሪያ ሾት ያደረገው በ25ኛው ደቂቃ ነበር። የሁሊያን አልቫሬዝ ግን ጎል ተቆጥሮ ቢሆን ኖሮ ምናልባትም የጨዋታው ተርኒንግ ፖይንት ሊሆን ይችል ነበረ። ግን አሁን የአፍሪኪክ ነው ተርኒንግ ፖይንት የሆነው ለአርሰናል የተገኘው እንጂ ይሄ ጎል ተቆጥሮ ቢሆን ምናልባትም አሁን ስለሌላ ውጤት እያነሳን ይሆን ነበረ። ለማንኛውም ግን በጣም ጥሩ ሙከራዎችን ያደረገበት ነበር እና አርሰናል በመጀመሪያው አጋማሽ 9 ሾቶችንም አድርጓል እና አርሰናል አትሌቲን አወላልቆታል ማለት ይቻላል። እንግዲህ በጣም ጨክኖበት ነበር ያመሸው። በሰሜን ለንደን በጣም ጣፋጭ ድል ነው ያገኘው አርሰናል እና በዚህ ጨዋታ ላይ በልዩነት የሚነሱ ደግሞ ተጫዋቾችም አሉ። ለሁለቱ ብራዚላውያን በተለይ ለጋብሪኤል እና ለሌላኛው ጋብሪኤል ማርቲኔሊ በጣም ድንቅ ምሽት ነበረ። በሁለቱ የተለያዩ ጫፎች በማጥቃትና መከላከል እንግዲህ በቦታቸው በጣም ወሳኝ ነበሩ። በተለይ የጋብሪኤል ጎል ሁሉ አስቆጥሯል። ደግሞ መከላከሉ ላይም እንዴት ብርቱ እንደሆነ እናውቃለን እና በዚህ ምሽት ለቡድኑ ያቀረቡት እጅግ በጣም ብዙ ነበረ። ጎሎች፣ አሲስት እና ደግሞ የመከላከል ሶሊዲቲም የነበረው ነው። አርሰናል በፈለጋቸው ጊዜ አግኝቷቸዋል ማለት ይቻላል። እነዚህን ተጫዋቾች በሚገባ መልስ ሰጥተዋል። የጋብሪኤል ደግሞ በጣም የሚደንቅ ነው። ጎሉን ካስቆጠረ በኋላ አንድ ኳስ የተከላከለበትን አጋጣሚ ካስተዋላችሁ ጎሉን ካስቆጠረበት ሴሌብሬሽን በላይ ይሄንን ኳስ መከላከሉ ነበር በደንብ ሴሌብሬት እንዲያደርግ ያደረገውና እንዴት በፍላጎት የሚያደርገውን ሁሉ ሚናውን እንዴት በሚገባ እንደሚወጣም በደንብ ያስመለከተበት ነበርና የቆመ ኳስ ካለ ሁሌም ጋብሪኤል አለ፣ ጋብሪኤል ካለ ደግሞ ጎል አለ ማለት ነው በዚህ ሁኔታ እና ደግሞ የዴክላን ራይስም ድንቅ ቅጣት ምት እዚህ ጋር በብዙ መነሳት አለበት። በሁለት አጋጣሚዎች በሌሎች ማለት ነው እንዲህ አይነት ኳሶች ነበሩ። አንደኛው ከጋብሪኤል መውጣት በኋላ ነው እንደውም እና እሱም ቢያገኘው የሚያስብል አይነት ነበረ። ምናልባትም ሌላ ተጨማሪ ጎል ይሆን ነበር እና ለማንኛውም እነዚህ ሁለቱ ብራዚላውያን በጣም ድንቅ ምሽት ነበር ያሳለፉትና ግን ይሄ ድል ስለ አርሰናል ምን ይነግረናል ካለን ከአትሌቲካ በጣም ከባዱ ነገር የመጀመሪያ ጎል ማግኘት ነው ወይም
የመጀመሪያውን ጎል ማስቆጠር ነው እንጂ ከዛ በኋላ ምን ማድረግ እንደሚቻል አርሰናል ሁሉንም ነገር ቀላል አስመስሎታል። አንድ ካስቆጠረ በኋላ 2-3 ያለ 4 ላይ ደርሶ ነው ጨዋታው የተጠናቀቀውና ከአትሌቲ ጋር ግን እንዲህ ያለው ጨዋታ ሲደረግ በጣም ከባዱ ነገር አንድ ብሎ መጀመር ነው። አንድ ጎል ማስቆጠር የመጀመሪያውን ማስቆጠር በጣም ትልቅ ፈተና ነበር። አርሰናል ግን በተካነበት በሚታወቅበት የቆመ ኳስ ያንን ማድረግ ቻለ። ከዛ በኋላ እንግዲህ በነዛ ደቂቃዎች ተከታታይ ጎሎችን አስቆጠረና 4 ላይ ደረሰ። 100ኛ የቻምፒየንስ ሊግ ድል ነው ለአርሰናል እና በቻምፒየንስ ሊግ አሸናፊነት ውስጥ ከታጩ ፌቨራይት ቡድኖች አንዱ ቢሆን ደግሞ በተጠናቀቀውም የውድድር ዘመን ሴሚፋይናሊስት እንደነበረ መርሳት የለብንም። ለዛውም ትልልቅ ቡድኖችን እያሸነፈ በአሳማኝ ብቃት አሸንፎ የደረሰበትን ተመልክተናል እና በዚህ የውድድር ዘመን ደግሞ የበለጠ ጥንካሬን ጨምሯል። ማጥቃቱ ምህረት የለሽ ሆኗል። መከላከሉም ደግሞ ያው ጎል ሳይቆጠርበት ብዙ ጨዋታዎችን እየወጣን ያለውና ስለ አርሰናል በጣም ብዙ የሚነግረን ነው። ለቪክተር ዮኬሬሽስ ምን ያህል አስፈላጊ ነው ካልን ምንም ጥያቄ የለውም። በጣም እጅግ በጣም አስፈላጊ ነው። መከላከሉ ያው ሩጫው ምንም ጥያቄ የለም። ሁሌም ወርክ ሬቱ በጣም የሚያስደንቅ ነው። በአርሰናል ምርጡ ፐርፎርማንስም ነበር ማለት ይቻላል ዛሬ። እንደው ማጥቃቱን ተውትና ሁሌም ስለሚያደርገው ማለት ነው ማጥቃቱ ኳስና መረብን ከማገናኘት ራቀ እንጂ የሚያደርጋቸው ሙከራዎች እንዳሉ ጥረቱ በጣም የተለየ እንደሆነ የቡድን ተጫዋቾችም ሌሎች እድሎችን እንዲያገኙ እንዲያደርጋቸውም የቡድን ተጫዋች መሆኑን ጭምር ያሳየ ከሲስተሙ ጋር በደንብ ተገናኝቷል ማለት ይቻላል። በዚህኛው ጨዋታ በተለይና ለቪክተር ዮኬሬሽ በጣም አስፈላጊ እንደነበረ ተመልክተናል። በራስ መተማመኑን መልሶ የሚያገኝበት ነው። እንደውም ባለፉት የፕሪሚየር ሊግ ጨዋታዎች አንዳንድ ነገሮችን ሲሸሹሉ ተመልክተነዋል። ይሄ በራስ መተማመንን ከማጣት ጋር ሊያያዝ ይችላል። እሱ መምታት የሚችላቸውን ኳሶች ሁሉ ሲያቀበል ተመልክተነው ነበርና አሁን ከዛም ስሜት ወጥቶ በራስ መተማመኑን የሚያገኝበት እድል እንደተፈጠረለት በእርግጠኝነት መናገር ይቻላልና ይሄ በጣም ጥሩ ነገር እንደሆነ ማንሳት ይቻላል። የማያርፍ የሚተጋው ደግሞ ቡካዮ ሳካም አለ። ኳስና መረብን አያገናኝ እንጂ በጨዋታው የነበረውን አስተዋጽኦ እንደተመለከታችሁት ነው። በተለይ በመጀመሪያው አጋማሽ ማርቲኔሊ ፍጹም ጠፍቶ ነበር፣ ግን በተጫዋቹ የግል ብቃት ሳይሆን የአርሰናል እንቅስቃሴ ወደ ቀኝ ያደላ ስለነበረ ነውና በሁለተኛው አጋማሽ ግን በጣም የተሻለ ነበረ በግራውን በኩል ያንን ተመልክተናል። ለማንኛውም ግን ቡካዮ ሳካ ጎል አያስቆጥር እንጂ በጨዋታው ላይ ትልቅ አስተዋጽኦ እንደነበረው መናገር ይቻላልና ለምሽቱ ግን የአርሰናል ዋናው ጥንካሬ ምን ነበር ወይም ለአሸናፊነት ያበቃው የተጠቀመው ሲስተም እና በአጠቃላይ ቡድኑ ላይ የተመለከተው ነገር ምን ነበር ካልን ወይም የአርሰናልን አደገኝነት በልዩነት ካነሳን ይሄ የአርሰናል ሃይ ሪጌንስ ነው አደገኛ የነበረው። ሃይ ሪጌን እንግዲህ ሃይ አፕ ዘ ፒች ፖዚሽን ማሸነፍ ነው። በተለምዶ እንግዲህ በተጋጣሚ ፋይናል ተርድ ላይ ነው ይሄንን የሚያደርጉት። ብዙ ጊዜ ሃይ ሪጌን እንግዲህ የሃይ ፕሬስ ወይም ደግሞ የካውንተር ፕሬስ ውጤት ነው። አርሰናል በጣም በብዙ ፕሬስ ያደርግ ነበርና እንዲህ ያለው ታክቲክ አላማው ያው ፈጣንና አደገኛ የማጥቃት እድሎችን መፍጠር ነው። ምክንያቱም ተጋጣሚ ከፖዚሽን ውጪ ነው፣ በዛ ላይ ደግሞ ተጋላጭም ስለሚያደርገው ነውና እንዲህ ያለውን አደገኝነት በአንድ ሁለት ተጫዋቾች ጥራት ወይም ደግሞ በአንድ ሁለት ተጫዋቾች ብቃት አታመጣውም። እንዲህ ያለውን ነገር አጠቃላይ የቡድኑን ስራ የሚጠይቅ ነው ይሄ አጫውት ወይም ይሄ ታክቲክ። የቡድኑ ፕሬሲንግ አግሬሲቭ መሆን ይገባዋል። ተጫዋቾቹ ኢንቴንስ ለሚጠይቀው እንቅስቃሴ ፊዚካሊ በጣም በጥሩ ሁኔታ ላይ መገኘትም አለባቸውና ዛሬ በአርሰናል የተመለከትነው ያንን ነው። አርሰናል ፕሬስ ያደርግ ነበረ። አላማው ደግሞ ያው በሜዳው አደገኛ ቦታዎች ተጋጣሚን ስህተት ማሰራት፣ ኳሶችን ኢንተርሴፕት ማድረግ እንደዛ ነበር የተመለከትነው። እንደውም እንደ አርሰናል ፕሬስ አደራረግ አትሌቲ አልደነገጠም እንጂ በጣም ብዙ ነገሮችን ማድረግ ይችል ነበር። በተለይ በመጀመሪያው አጋማሽ ግን አትሌቲ ፕሬስ ቢደረግም በጣም ተረጋግቶ ነበረ ኳሱን ከራሱ ሜዳ ለማውጣት ጥረት ሲያደርግ የነበረው እና ተረጋግቶ ያንን ሲያደርግ ተመለከት ነው እንጂ በጨዋታው ላይ በተለይ በመጀመሪያው አጋማሽ እንጂ የአርሰናል ፕሬሲንግ በጣም የተለየ እንደነበር ተመልክተናል። ታዲያ በሌሎች አጋጣሚዎች ግን አትሌቲ የመከላከል ስትራክቸሩን ሲያጣ ሃይ አፕ ዘ ፒች እንግዲህ ፈጣን ማጥቃት ያደርግ ነበር አርሰናል። ኦድጋርድን የሚያስናፍቁ ኤክስፕሎይት የሚደረጉ ደግሞ ስፔሶችም እንደነበሩ ተመልክተናል። ኤዘ
አክቲቭ አልነበረም እነዚህ ቦታዎች ላይ። ዋኔሪ ደግሞ ያው ተቀይሮ ሲገባ በጣም ዘግይቶ ነበር እነዚህን ቦታዎች ያገኘው እንጂ እንዲህ ያሉ አጋጣሚዎችም የተፈጠረበት ነበር። አርሰናል እንግዲህ የሚገባውን አግኝተዋል። ተጫዋቾቹ ኳሱን ፕሬስ ሲያደርጉ በጋራ ነበረ የተመለከትነው። ተጋጣሚ በቀላሉ እንዳይሰብራቸውም በጣም ይተባበሩ ነበር እንደ ቡድን። እንግዲህ የአርሰናል የዚህ የውድድር ዘመን የተለየ ጥንካሬው ዲፌንሲቭ ባላንስ እንደሆነ እያነሳን ነበረ። አግሬሲቭሊ ፕሬስ ቢያደርግም ተጋጣሚ ያንን ፕሬስ ይሰብርም እንደሆነ ኤክስፖዝድ ላለመሆን እርግጠኛ ነበር ይሄ ቡድን። ተጫዋቾቹ ከፕሬስ ጀርባ ያሉት ስፔሶችን ከቨር ለመስጠት ፖዚሽናቸው ወይም የቦታ አያያዛቸው በጣም የሚደንቅ እንደነበረም ተመልክተናል። ቲምበር፣ ሳሊባ፣ ጋብሪኤል እና ሉዊስ ስኬሊ ናቸው ይሄን ጨዋታ የጀመሩት። ዛሬ እንግዲህ ካላፊዮሪ የለም። የቲምበር ብቃት ከጉዳቱ በኋላ እንግዲህ ምን አይነት ድንቅ ብቃት ላይ እንዳለ ይሄ ተጫዋች በጣም የሚገርም ነው። በቃ በየጨዋታው የሚደንቅ ፐርፎርመንስ ነው እያሳየ ያለው። የሳሊባና ጋብሪኤል ምንም የሚወጣለት አይደለም። የሁለቱ ጥምረት በጣም የሚደንቅ ነው። ማይልስ ሉዊስ ስኬሊ በጣም በብዙ የተሻሻለ ተጫዋች ነው። ያ ኦቨር ኮንፊደንት የነበረው እዚህም እዛም ሲል የነበረው ተጫዋች አሁን በጣም ተረጋግቶ ቦታውን ይዞ ሲጫወት እየተመለከት ነው። የመከላከል ይሁን እንዲሁ ደግሞ ሌላ ዲሲፕሊኑ በጣም ጥሩ እንደሆነና እየተሻሻለ እንዳለ የተመለከትንበት ነው። ዙቢሜንዲና ራይስ ከነሱ ፊት ነበሩ። ስለነዚህ ሁለት ተጫዋቾች ብዙ ማለት ይቻላል። ዙቢሜንዲ ተቀይሮ ወጥቷል። ራይስ ደግሞ በሜዳ ላይ የነበረውን አይደክሜነቱንም የተመለከትንበት ነበር። እንደውም በጣም እረፍት ከሚያስፈልጋቸው ተጫዋቾች አንደኛው እሱ ነበር። እንደውም ከዙቢሜንዲ ይልቅ የዴክላን ራይስ ረፍት አስፈላጊ ይመስል ነበረ፣ ግን ዙቢሜንዲ ነው ተቀይሮ የወጣው። ሳካ፣ ኤዘና ማርቲኔሊ ደግሞ ያው ከነሱ ፊት ነበሩ። የኬሬሽ በአጥቂነት ነው ይሄንን ጨዋታ የጀመሩትና እንደ ቡድን ዛሬ አርሰናል ያሳየው በጣም የሚደንቅ ድፍረት ነው። የሚታወቅ ነው ዲዬጎ ሲሚዮኔ ያለውን ዝግጅት የምታውቁት ነው። ለመከላከል የሚሰጠውም ትኩረት በጣም የተለየ እንደሆነ እንመለከታለን እና ዛሬ ግን ኤምሬት ላይ እጅ ሰጥቷል። 4 ጎሎች ተቆጥረውበታል። ለዛውም ከረፍት በኋላ በጥቂት ደቂቃዎች ልዩነት ነው ጎሎች ያስተናገደው ይሄ ቡድን። በመጀመሪያው አጋማሽ ግን የሆነ ኮምፒቲቲቭ ነገር እንደምናይ እንደዛ አይነት ምልክቶች ነበሩ። በሁለተኛው አጋማሽ ፍጹም የተለየ አርሰናል ነው የተመለከትነው። ከመጀመሪያውም ያው ፕሬስ ያደርግ ነበር። ደግሞ ያንን ፕሬሲንግ የበለጠ ቀጥተኛ ወይም ደግሞ ፈጣን ማጥቃቶችንም ለመመስረት የተጠቀመበት እነዛን ድሎች ለመፍጠር የተጠቀመበትም ነበርና አርሰናል በዚሁ አጫዋቱ በጣም ድንቅ ጊዜን አሳልፎ እንደ ቡድን አሸናፊ ሆኖ ወጥቷል። ግን በጣም ብዙ ማለት ነው ለአርሰናል ለቡድኑ በራሱ ብዙ የሚነግረን ነገር አለ። ድሉ ምን ማለት እንደሆነ አርሰናል በምን አይነት ፎርም ላይ ይገኝ እንደሆነም ለማወቅ ይሄንንም ጨዋታ መመልከት በጣም በቂ ነው። ለቪክተር የኬሬሽ ምን ያህል አስፈላጊ እንደነበረ ጎሎችን ማግኘት የተመለከትንበትም ነው። ኳስና መረብን አያገናኝ እንጂ ቡካዮ ሳካ የነበረው ድንቅ ብቃት ያው የሚደነቅ ነው። የአርሰናል ሃይ ሪጌን ታክቲክም በደንብ የሰራበት እንደ ቡድን በደንብ ተደራጅተው ያንን በብቃት የተወጡበትም እንደሆነ ተመልክተናል። በቻምፒየንስ ሊግ 100ኛ ድል ነው ለአርሰናል። የምሽቱ ድል ባለ 4 ኮከብ ነው። 2 ጎሎችን ያስቆጠረው ደግሞ ከጎሎች የራቀው ቪክተር የኬሬሽ ነበርና አርሰናል የቤት ስራውን ጨርሷል። ከ3-3 ነው በቻምፒየንስ ሊግ እና በቻምፒየንስ ሊግ ይሁን በፕሪሚየር ሊግ በጣም ጥሩ አቋም ላይ እንደሚገኝ አሁንም ክሊንሺት ዋናው ነገር እንደሆነ በዚህ ቡድን ውስጥ እየተመለከትን ያለ ነው። የመከላከሉን ጥንካሬ በብዙ ማንሳት ይቻላል። ደግሞ ማጥቃቱ ላይም የበረታ ቡድን ተመልክተናል እና ለአርሰናል በጣም ጣፋጭ ድል አይተናል። ለቻነሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ፕሮግራሙን ከወደዳችሁት ደግሞ ላይክ እና ሼር እንድታደርጉ ይሁን። እናንተ ላይክ ባረጋችሁ ቁጥር ሌሎች የእግር ኳስ ወዳጆች ጋር ይደርሳልና ያንን እንድታደርጉ በትህትና ጠይቃችኋለሁ። ስለሰጣችሁኝ ውድ ጊዜ እጅግ አድርጌ አመሰግናለሁ። አስተያየት ቢኖራችሁ በአስተያየት መስጫ ሳጥን ውስጥ አስቀምጡልኝ። ሁሉንም እመለከታችኋለሁ። አብራችሁኝ ስለቆያችሁ ግን እጅግ አድርጌ አመሰግናለሁ። በዚህ የዩቲዩብ ቻነል የተለያዩ እግር ኳሳዊ ጉዳዮችን የምናነሳበት ነው። ከጨዋታ በፊት ይሁን ከጨዋታ በኋላ ስለ ቡድኖች፣ ስለ ተጫዋቾችም እንዲሁ ስለ ጨዋታው ብዙ የምናነሳበት ነውና ይህንን ቻናል የእግር ኳስ ወዳጅ ከሆናችሁ እንዳያልፋችሁ፣ ለሌሎችም ላይክ እና ሼር በማድረግ ደግሞ እንድታደርሱ በድጋሚ እጠይቃለሁ። አመሰግናለሁ።